YouTube automation እንግዲህ ሰሞኑን የተለያዩ ሶሻል ሚዲያዎች ላይ ታችኋል። ብዙ ሰዎች ስለ ዩቲዩብ አውቶሜሽን እያወሩ ይገኛሉ። ዩቲዩብ አውቶሜሽንን ተጠቅሜ ይህን ያክል ገንዘብ ሰራው፣ በዩቲዩብ አውቶሜሽን ይህን ያክል ቪው አገኘሁ ምናምን የሚሉ የተለያዩ ቪዲዮዎችን አይተናል። እናም በዚህ ቪዲዮ ስለ ዩቲዩብ አውቶሜሽን እንዴት እንደሚሰራ ከዛ ባለፈ ደግሞ እንዴት ዩቲዩብ አውቶሜሽን ከኖርማል ዩቲዩብ ስራ እንደሚለይ ሙሉ ስቴፖቹን አሳያችኋለሁ። እናንተም እስከ መጨረሻው ድረስ ተከታተሉኝ። ሌትስ ጎ። በመጀመሪያ የምናየው ዩቲዩብ አውቶሜሽን ምንድን ነው የሚለውን ነው። ዩቲዩብ አውቶሜሽን አሁን ላይ በብዛት እንሰማዋለን እንጂ አዲስ ኮንሴፕት አይደለም። ዩቲዩብ አውቶሜሽን ማለት ፊታችን ወይም ድምጻችን ሳንጠቀም የተለያዩ ቪዲዮዎችን በመስራትና እነዛን ቪዲዮዎችን ዩቲዩብ ላይ ፖስት በማድረግ ገንዘብ የምናገኝበት ወይ ነው ማለት ነው። እናም ዩቲዩብ አውቶሜሽንን ከዚህ በፊት የሚጠቀሙ የሀገራችን ብዙ ቻናሎች አሉ። አሁን ለምሳሌ ብንወስድ ትረካ የሚያቀርቡ ቻናሎች አሉ። የተለያዩ መጽሐፎችን በመተረክ ከዛም ባለፈ ደግሞ የተለያዩ አጫጭር ታሪኮችን ትረካ የሚሰሩልን ቻናሎች አሉ። እነሱ ቻናሎች የሚጠቀሙት ዩቲዩብ አውቶሜሽን ነው። ቪዲዮዎቹን የተለያዩ ስቶክ ፎቶዎችን ከዛ ባለፈ የመጽሐፉን ከቨር በማስገባት እና ተምኔል በመስራት ትረካዎችን እንሰማለን። ነገር ግን ማን እንደሚያቀርበውና ፊት ለፊት ሰውየው ተቀምጦ ወይም ደግሞ የሚያነብልን አካል ተቀምጦ እየሰራልን አይደለም። ነገር ግን ቪዲዮዎችን ቮይስ ኦቨር ብቻ በመስራት ፖስት የሚያደርጉት እነዚህን ቻናሎች እንደ ዩቲዩብ አውቶሜሽን ነው የምንወስዳቸው። ከዛ ባለፈ ደግሞ የተለያዩ ቪዲዮዎችን በመጠቀም የተለያዩ ፎቶዎችን እያስገቡ ፖለቲካ የሚዘግቡ ቻናሎች አሉ፣ ዜናዎችን የሚሰሩ ቻናሎች አሉ። እነሱም ከዩቲዩብ አውቶሜሽን ውስጥ ይካተታሉ ማለት ነው። እናም ዩቲዩብ አውቶሜሽን የምንለው በቀላሉ በቃ ፊታችን ሳንጠቀም የተለያዩ ቪዲዮዎችን ሰርተን ዩቲዩብ ላይ ፖስት በማድረግ ገንዘብ የምናገኝበት መንገድ ነው ማለት ነው። በሁለተኛነት ደረጃ ላይ የምናገኘው ምን አይነት ነገሮችን ነው ዩቲዩብ አውቶሜሽን ላይ መስራት የምንችለው ነው። ዩቲዩብ አውቶሜሽን ላይ የፈረንጆቹን ስናይና የእኛን ሀገር ስናይ ይለያያል። አሁን ለምሳሌ እንደምንሰራው ኮንቴንት ነው። ዩቲዩብ አውቶሜሽን ለመስራት መጀመሪያ ማሰብ ያለብኝ ኢንተርናሽናል ቻናል ነው የምሰራው ወይስ ደግሞ ሎካል ለሀገራችን በናሽናል ሌቭል ኦፕሬት የሚያደርግ ቻናል ነው የምንሰራው ብለን እናስባለን። አሁን ለምሳሌ በናሽናል ሌቭል ካልን ናሽናል ሌቭል ላይ የሚታዩት አሁን ለምሳሌ ትረካ የምንሰራ ከሆነ ከዛ ባለፈ ደግሞ ለልጆች የሚሆኑ ቪዲዮዎችን የምንሰራ ከሆነ አኒሜሽኖችን በመጠቀም የተለያዩ ነገሮችን አሁን የተለያዩ አኒሜሽን የሚሰሩ ዩቲዩብ ቻናሎች አሉ ሀገራችን ውስጥ። በሀገርኛ አኒሜሽን ቪዲዮዎችን የምንሰራ ከሆነ ይሄ ሎካል ነው እና ያን ያክልም ገቢ ላናገኝበት እንችላለን። ነገር ግን ዋነኛው ኢንተርናሽናል ቻናል የምንለው ነው። ኢንተርናሽናል ቻናል የሚባለው ደግሞ በእንግሊዝኛ ወይም ደግሞ ስፓኒሽ ወይም ደግሞ አረብኛን በመጠቀም ብዙ ተናጋሪ ያላቸው ቋንቋዎችን በመጠቀም ቪዲዮዎችን ሰርተን ፖስት ስናደርግ ተመልካቾቻቸውን ብዙ ስለሚሆኑ ኢንተርናሽናል ቻናል ነው። እንደሚታወቀው ዩቲዩብ በኢትዮጵያ ቪው አይከፍልም። ስለዛ ውጭ ሀገር የሚታይ ከሆነ የሰራ ነው ቪዲዮ በነዛ ቪዲዮዎች ገንዘብ ስናገኝ በጣም ከፍተኛ ነው አርፒኤም የሚሆነው ማለትም 1000 ቪው የሚሰላበት ከፍተኛ ይሆንልናል እና ገንዘብ ማግኘት እንችላለን ማለት ነው። ከዛ እነዚህ መጀመሪያ ይሄንን ካታጎሪያችን ከመረጥን በኋላ ቀጣይ የምናገኘው ኒሽ የሚባል ነገር ነው። ኒሽ ስንመርጥ ዋናው ነገር ቤዝድ አድርገን የምንሰራበት ወይም ደግሞ ርዕሳችን አሁን ለምሳሌ የዘኪሩዌል ቻናል እዚህ ነገር ላይ ነው ፎከስ ያደርገው እንደሚባለው ዩቲዩብ አውቶሜሽን ቻናልም ክሬት ስናደርግ ምን ነገር ላይ ነው ፎከስ የሚያደርገው የሚለው ወሳኝ ስለሆነ ኒቻችንን እንመርጣለን ማለት ነው። የተለያዩ ኒቾች አሉ። ስፖርት መስራት የሚፈልግ ሰው አለ። ከዛ ባለፈ ደግሞ ስለ ጂም ሪቪው መስራት የሚፈልግ ሰው አለ። ስለ ሞቲቬሽን መስራት የሚፈልግ ሰው አለ። ከዛ ባለፈ ቡክ ሪቪው የሚሰራ ሰው አለ። ዌብሳይት ሪቪው የሚሰራ ሰው አለ። ፊቱን ሳያሳይ ነገር ግን እነዛን እቃዎች ሪቪው መስራት የሚፈልግ ሰው አለ እና ኒቹ ይሄ ነው ተብሎ መከፈል ይቻላል። ነገር ግን እንደ እኛ ሀገር ሌቭል ሁለት አይነት ቻናል ነው ክሬት የምናደርገው፣ ኢንተርናሽናል እና ናሽናል ሌቭል ኦፕሬት የሚያደርግ ምክንያቱም ስለሚለያይ ኦዲየንስ ታርጌት ኦዲየንሳችን ስለሚለያይ ማለት ነው። በሶስተኛነት የምናገኘው የዩቲዩብ አውቶሜሽን ቻናል ከኖርማል የዩቲዩብ ቻናል ይለያል ወይ ነው። እንግዲህ ከዚህ በፊት የዩቲዩብ ቻናል እንዴት እንደሚከፈት አሳይቻችሁ ነበር በዛ ቪዲዮ ሙሉ ስቴፖቹን ከዛ እንዴት ቬሪፋይ እንደምታደርጉ ምናምን ሊንኩን ዲስክሪፕሽን ውስጥ አስቀምጥላችኋለሁ። እናም የዩቲዩብ አውቶሜሽን ቻናል ደግሞ ከዛኛው ቻናል ምንም የሚለየው ነገር የለም። ጀስት ቻናሉ ቻናል ነው። ዩቲዩብ አውቶሜሽን የምንለው ጀስት ምን ፖስቶ ቪዲዮ ፌስለስ መሆኑ ነው። እናም ባለፈው ያሳያችሁ ቻናል አለ። እዛ ቻናል ላይ እኔ አሁን ለምሳሌ የኔ አይነት ኮንቴንት የሚሰራ ሰው ከሆነ ኖርማል ቪዲዮ ነው ማለት ነው። ነገር ግን ፊታችሁን ሳታሳዩ የምትሰሩ ከሆነ ደግሞ ዩቲዩብ አውቶሜሽን ይባላል እንጂ ቻናሉ ምንም የሚለያይ ነገር የለውም። በአራተኛነት የምናገኘው ደግሞ ዩቲዩብ አውቶሜሽን ለመስራት ምን ስቴፖችን እንከተላለን ወይም ደግሞ የምንጠቀማቸው ቱሎች ምን ናቸው። ዩቲዩብ አውቶሜሽንን ስናስብ መጀመሪያ ላይ የምናገኘው ነገር ወይም ዘ ፈርስት ስቴፕ የሚባለው አይዲዬሽን ነው። አይዲዬሽን ማለት የሆነ ሐሳብ ላይክ መስራት የምንፈልጋቸው ሐሳቦችን ወይም ደግሞ ኮንቴንት አይዲያዎችን መሰብሰብ ነው ማለት ነው። እና ይሄን ኮንቴንት አይዲያ የምናገኝባቸው የተለያዩ ቱሎች አሉ።
የመጀመሪያው ቻት ጂፒቲ ነው። ከዛ መቀጠል ደግሞ ሬዲት ምናምን የሚባሉ የተለያዩ ኤአይ ቱሎች አሉ። እነሱን በመጠቀም አይዲዬሽናችን እንሰራለን ማለት ነው። በሁለተኛነት የምናገኘው ስክሪፕት ነው። ስክሪፕት እንግዲህ ዋና የጀርባ አጥንት የሚባል ነገር ነው። ምክንያቱም የትኛውንም ኮንቴንት ብትሰሩ ስክሪፕት ሳትጽፉ ምንም አይነት ነገር መሆን አይችልም እና ይሄኛውንም ለመስራት የምንጠቀምባቸው የተለያዩ ኤአይ ቱሎች አሉ። አሁንም በድጋሚ ግን እዚህ ላይ በዋነኛነት የምንጠቀመው ቻት ጂፒቲ ነው። ከዛ ባለፈ ደግሞ ኮፒ ኤአይ የሚባል ቱል አለ። እሱንም በመጠቀም ስክሪፕታችን እናዘጋጃለን ማለት ነው። በሶስተኛነት የምናገኘው ደግሞ ቪዥዋላይዜሽን ነው። ስክሪፕታችን ከጻፈን በኋላ ቀጥታ የምንሄደው ወደ ቪዥዋላይዜሽን ነው። ቪዥዋላይዜሽን ማለት ደግሞ ምስል ፈጠራ ነው። ስለዚህ ምስሎችን ክሬት ለማድረግ ወይም ደግሞ ፎቶዎችን፣ የተለያዩ ቪዲዮዎችን ለማግኘት አብዛኛውን ጊዜ ስቶኮችን እንጠቀማለን። ስቶክ ማለት ኦልሬዲ የተሰሩ ቪዲዮዎችን፣ የሰው ስራዎችን እንጠቀማለን። ከዛ ባለፈ ግን ኤአይን በመጠቀም የተለያዩ ኢሜጆችን ወይም ቪዲዮዎችን ጀነሬት ማድረግ እንችላለን። እዚህ ጋር በአብዛኛውን ጊዜ የሚጠቀሰው የመጀመሪያው ሊዮናርዶ ኤአይ የሚባል አለ። ሊዮናርዶ ኤአይ ፕሮምፕት በማስገባት ወይም የሆነ ቴክስት ስናስገባለት ያንን ቴክስት ተጠቅሞ የተለያዩ ፎቶዎችን ጀነሬት ማድረግ ይችላል። ከዛ ባለፈ ደግሞ ስቶኮችን መጠቀም ከፈለግን ካንቫ የሚባል ቱል አለ። እሱ እንጠቀማለን ማለት ነው። እናም የተለያዩ ኤአይ ቱሎች አሉ ፎቶና ቪዲዮ ጀነሬት የሚያደርጉ፣ ለእኛ የሚስማማንን መርጠን እንጠቀማለን ማለት ነው። በአራተኛነት የምናገኘው ደግሞ ቮይስ ኦቨር ነው። እንግዲህ ማንኛውም ነገር ሲሄድ በስቴፕ ሄደናል። አሁን እንዳየነው መጀመሪያ ላይ አይዲዬሽን ጨርሰን ከዛ ስክሪፕታችን ጽፈን ከዛ ቪዥዋላይዜሽን እንጨርሰናል። ከዛ ባለፈ ደግሞ ከቪዥዋላይዜሽን በመቀጠል ቮይስ ኦቨር ነው። ምክንያቱም ማንኛውም ቪዲዮ ተሰርቶ እሱ ላይ ቮይስ ካልተጨመረበት ምንም ጥቅም የለውም እና ይሄን ቮይስ ኦቨር መስራት ከፈለግን መጠቀም እንችላችሁ በጣም ብዙ ቱሎች አሉ። ነገር ግን እኔ ሪኮመንድ ማድረጋችሁ 11 ላብስ የሚባል ቱል አለ። ይሄ ኤአይ ቱል በቀላሉ የፈለጋችሁትን ድምፅ ተጠቅማችሁ መስራት ትችላላችሁ። ከፈለጋችሁ ቴክስት አስገብታችሁለት ራሱ ያነብላችኋል። ከዛ ባለፈ ግን የእናንተን ድምፅ ተጠቅማችሁ ሪካርድ ያደረጋችሁትን ወደ ፈለጋችሁት ታዋቂ ሰው መቀየር ትችላላችሁ። ከዛ ባለፈ ደግሞ ወደ ወንድ፣ ወደ ሴት፣ ወደ ህፃናት ድምፅ እና ወደ ሮቦት ድምፅ መቀየር ስለምችሉ 11 ላብስን ብትጠቀሙ ሪኮመንድ አደርጋችኋለሁ። እንግዲህ ይህን ሁሉ ነገር ከጨረስን በኋላ ቪዲዮአችን ተሰርቷል ማለት ነው። ቮይስ ኦቨር ያለው ቪዲዮ አዘጋጅተናል ማለት ነው። እናም ይህን ቪዲዮ ካዘጋጀን በኋላ ከዛ መቀጠል የምንሄደው ቪዲዮአችን ኤዲት ማድረግ ነው። መቆረጥ ያለበትን ቦታ እንቆርጣለን፣ መግባት ያለበትን። ከዛ ባለፈ ደግሞ ቮይስ ኦቨሩና የሰራነው ቪዲዮ ወይም ደግሞ ቪዥዋላይዜሽናችን ሚት የሚያደርግ ወይም ደግሞ አሁን ለምሳሌ የምናወራው ነገርና የሚታየው ነገር ተመሳሳይ የማይሆን ከሆነ እሱን ለማስተካከል ቪዲዮ ኤዲቲንግ እንጠቀማለን። ቪዲዮ ኤዲቲንግ ስንጠቀም የተለያዩ ኤአይ ቱሎች አሉ። ነገር ግን የትኛውም ኤአይ ቱል ቢሆን ያለኛ እርዳታ ወይም ደግሞ ያለኛ ችሎታ ምንም ነገር ማድረግ አንችልም እና እዚህ ላይ አብዛኛው ሰው የሚጠቀመው ካፕከትን ነው። ካፕከትን ብትጠቀሙ ቀላል ነው፣ ለመስራት ቀላል ነው። ያን ያክል ኮምፕሊኬትድ ነገር አይደለም፣ በኤአይም የታገዘ ስለሆነ። ከዛ ባለፈ ግን አዶቤ ፕሪሚየም ፕሮ አለ፣ አዶቤ ራሽ፣ አዶቤ አፍተር ኢፌክት የሚባሉ የተለያዩ ቱሎች አሉ። እነሱን በመጠቀም ቪዲዮአችሁን በቀላሉ ኤዲት አድርጋችሁ ከዛ በኋላ የከፈታችሁት ዩቲዩብ ቻናል ላይ ፖስት ማድረግ ነው ማለት ነው። እናም ይህን ይመስላል። ቀላል ነው ስቴፖቹ። እነዚህ ስቴፖቹን ተከትላችሁ መስራት ከቻላችሁ እንግዲህ እንደሚታወቁ አድቫንስድ ዘመን ነው። በየቦታው የተለያዩ ኢንተርኔት አክሰስ አለ፣ ዋይፋዮችን መጠቀም ትችላላችሁ እና እነዚህን በመጠቀም በቀላሉ ቪዲዮዎችን ክሬት አድርጋችሁ ዩቲዩብ ላይ ፖስት ታደርጋላችሁ ማለት ነው። እናም ዩቲዩብ አውቶሜሽን ከሞላ ጎደል ይህን ይመስላል። እንዴት እንደሚሰራ ወይም ደግሞ ዩቲዩብ አውቶሜሽን እነዚህን ኤአይ ቱሎች እንዴት መጠቀም እንደሚቻል ማወቅ ከፈለጋችሁ ኮሜንት ሴክሽን ስራ አስቀምጡልኝና ቪዲዮ እሰራላችኋለሁ። እንግዲህ ቪዲዮ ይሄን ይመስላል። አመሰግናለሁ።